ኢትዮጵያ ለምን ሞኔታይዜሽን ሀገራት ዝርዝር ውስጥ አልተካተተችም የሚለው የብዙዎቹ ጥያቄ ነው። ኢትዮጵያ በዩቲዩብ ፓርትነር ፕሮግራም እና በፌስቡክ ሜታ ሞኔታይዜሽን የክፍያ ዝርዝር ውስጥ እስካሁን አለመካተቷ በተለያዩ ውስብስብ ምክንያቶች የተገኘ ውጤት ነው። ዋና ዋናዎቹ ምክንያቶች የሚከተሉት ናቸው። አንደኛ፣ የክፍያ ስርዓትና የባንክ ቁጥጥር ኢንተርናሽናል ፔይመንት ሲስተምስ። እነዚህ ኩባንያዎች ለኮንቴንት ፈጣሪዎች ክፍያ የሚፈጽሙት እንደ ፔፓል ባሉ ዓለም አቀፍ የክፍያ መንገዶች ወይም በቀጥታ በባንክ ዝውውር ትራንስፈር ነው ማለት ነው። በኢትዮጵያ ያለው የውጭ ምንዛሬ ቁጥጥርና ዓለም አቀፍ የክፍያ አማራጮች ውስንነት ኩባንያዎቹ ክፍያውን በቀላሉ ለተጠቃሚዎች ለማድረስ እንዲቸገሩ አድርጓቸዋል። በዚህ ምክንያት ኢትዮጵያ ከዩቲዩብ ፓርትነር ፕሮግራም እና ከፌስቡክ ወይንም ሜታ ሞኔታይዜሽን የክፍያ ዝርዝር ውስጥ ልትካተት አልቻለችም ማለት ነው። ሁለተኛው ምክንያት የማስታወቂያ ገበያ ደካማ መሆን ነው፣ ወይም አድቨርታይዚንግ ማርኬት የምንለው ማለት ነው። የዩቲዩብ እና ፌስቡክ ገቢ የሚመጣው ድርጅቶች ማስታወቂያ እንዲሰራላቸው ለእነዚህ ኩባንያዎች በሚከፍሉት ክፍያ ነው። በኢትዮጵያ ውስጥ ያሉ ድርጅቶች በእነዚህ ፕላትፎርሞች ላይ ማስታወቂያ ለማስነገር ያላቸው ተሳትፎ በጣም ዝቅተኛ ነው፣ ቶታሊ የለምም ማለት ይቻላል። ስለዚህ ይህ አንዱ ትልቁ ምክንያት ነው ማለት ነው። ድርጅቶች ማስታወቂያቸውን በእነዚህ ፕላትፎርሞች እንዲያስተዋውቅላቸው እስካልሄዱ ድረስ በኢትዮጵያ የዩቲዩብ እና የፌስቡክ ወይንም ሜታ ሞኔታይዜሽን መዘግየቱ አይቀሬ ነው ማለት ነው። ሌላው ማስታወቂያ የሚሰሩ ድርጅቶች በሌሉበት ኩባንያዎቹ ለቪዲዮ ሰሪዎች የሚከፍሉት በቂ ገንዘብ አይኖራቸውም ማለት ነው። ሶስተኛ የህግና የፖሊሲ ማዕቀፎች ናቸው። ሌጋል ኤንድ ሬጉላቶሪ ፍሬምወርክስ። ኩባንያዎቹ ወደ አንድ ሀገር ገብተው የክፍያ ስርዓት ለመዘርጋት ከሀገሪቱ ብሔራዊ ባንክና ከሚመለከታቸው የንግድ ሚኒስቴር መስሪያ ቤቶች ጋር የህግ ስምምነቶች ያስፈልጋቸዋል። ከታክስ አሰባሰብና ከዲጂታል ንግድ ህጎች ጋር ተያይዞ ያሉ ክፍተቶች ሂደቱን ሊያዘገዩት ይችላሉ። የኢትዮጵያን የታክስ አሰባሰብና የዲጂታል ነገር የምታውቁት ነው። ገና በዳዴ እየሄደ ያለ ስለሆነ ከነዚህ ፕላትፎርሞች ጋር ተስማምቶ የሚሄድ ሲስተም እስካልዘረጉ ድረስ ዩቲዩብ ሞኔታይዜሽን እና የሜታ ወይም ፌስቡክ ሞኔታይዜሽን መዘግየቱ አይቀሬ ነው ይለናል። አራተኛው ምክንያት የኢንተርኔት ተደራሽነትና የተጠቃሚ ብዛት ምንም እንኳን የተጠቃሚው ቁጥር እየጨመረ ቢመጣም ከጠቅላላው ህዝብ አንጻር ሲታይ የተከታታይ ኢንተርኔት ተጠቃሚው ቁጥርና የግዢ አቅም ወይንም ፐርቼዚንግ ፓወር ገና በማደግ ላይ በመሆኑ ኩባንያዎቹ ቅድሚያ እንዳይሰጡት ሊያደርጉ ይችላል። ምክንያቱም በዚህ ምክንያት ከኛ የተሻሉ ሀገራት ስላሉ ቅድሚያ የሚሰጡት ለነዛ ሀገራት ይሆናል ማለት ነው። በአሁኑ ወቅት ያለው ሁኔታ ብዙ ኢትዮጵያውያን ዩቲዩበሮች ይህን ችግር ለመቅረፍ የሌላ ሀገር አድራሻ ለምሳሌ የአሜሪካ ወይም የአውሮፓ በመጠቀም ሞኔታይዝ ሲያደርጉ ይስተዋላል። ይሁን እንጂ በቅርቡ በኢትዮጵያ እየተደረጉ ያሉ የባንክና የዲጂታል ኢኮኖሚ ማሻሻያዎች እንዲሁም የካፒታል ማርኬት መጀመር ለወደፊቱ እነዚህ አገልግሎቶች በይፋ ወደ ሀገር ውስጥ እንዲገቡ መንገድ ሊከፍት እንደሚችል ይጠበቃል። ዩቲዩብ ቀጥታ በኢትዮጵያ ባንኮች ገቢ መክፈል ያልጀመረው ኢትዮጵያ በዩቲዩብ ፓርትነር ፕሮግራም ዝርዝር ውስጥ ባለመካተቷ ነው። መቼ ሊጀመር ይችላል ለሚለው የብዙዎቻችን ጥያቄ የኢትዮጵያ ብሔራዊ ባንክ እያደረገ ያለው የውጭ ምንዛሬና የፋይናንስ ዘርፍ ማሻሻያ ወይም ሊበራላይዜሽን ለዚህ ትልቅ በር ይከፍታል ተብሎ ይጠበቃል። ዓለም አቀፍ የክፍያ ስርዓቶች እንደ ፔፓል ያሉ በኢትዮጵያ ስራ ሲጀምሩ ዩቲዩብም በዝርዝሩ ውስጥ ሊያካትተን እንደሚችል ተስፋ ተጥሏል። አሁን ያለው መፍትሄስ ምንድን ነው? ብዙ ኢትዮጵያውያን ዩቲዩበሮች የሌላ ሀገር ለምሳሌ አሜሪካ፣ አውሮፓ ወይም ጎረቤት ሀገር ኬንያ አድራሻና ሰው በመጠቀም ሞኔታይዝ እያደረጉ ይገኛሉ። ሜታ ወይም ፌስቡክ በቅርቡ በናይጄሪያ፣ በጋና እና በደቡብ አፍሪካ የሞኔታይዜሽን አገልግሎት መጀመሩ ይታወሳል። ኢትዮጵያ በዝርዝሩ ውስጥ ባትካተትም ኩባንያው በአፍሪካ ያለውን ተደራሽነት እያሰፋ በመሆኑ በቀጣዮቹ ጥቂት ዓመታት ውስጥ ሊጀምር የሚችልበት እድል ሰፊ ነው። በሚቀጥለው በሌላ ቪዲዮ እስክንገናኝ ድረስ ሰላም ቆዩን እያልኩኝ ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑን እላለሁ። ሰላም ቆዩኝ።